ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። የዛሬ መልእክታችን ኃያሉን አምላክ እናመሰግናለን። በመጀመሪያ ያ ሁሉን ሰሚ ሁሉን ተመልካች ሁሉን ታዛቢ የሆነውን አምላክ ፍትሐዊ ዳኛ የሆነውን ለዳኝነቱ ምስክር የማይሻው ሁሌም ትክክል የሆነውን አምላክ የአብርሃምን አምላክ የሙሴን አምላክ የኢሳን የሙሐመድን የአዩብን የዩኑስን የዘከርየን የያሕየን የዳውድንና የሱሌማንን አምላክ እንዲሁም የሌሎቹን አምላክ ጌታ የሆነው ጠባቂ ለባሮቹ ሁሌም ጠባቂ የሆነውን አምላክ እናመሰግናለን። ከዚህ በኋላ እንግዲህ አሁን ቤት ከገባን በኋላ ኃይሎቻችን አደረሱን የሆኑ ሰዎች በዚህ ጋር ሲያልፉ ወይም እንግዲህ ሆን ብለው እዚህ ጋር ያለፉ ምናልባት እኛ ወደ ቤት መምጣታችንን መኪናችን በር ላይ መቆሙ ለማየት አንዳንድ ጊዜ ያስፈራል። እንግዲህ በሁለት በኩል ነው የሚያስፈራው። የኛ ፍላጎታችን ቢያውቁ ደስ ይለን ነበር። ምክንያቱም እቺ ሀገር እንደኛ አይነት ሰው አይታታቅም። እንደኛ አይነት ሰው አይታታቅም ማለት ብቻ ሳይሆን ከአሁን በፊት ገጥሟት አያውቅም። ግን ያው ጥሩ ጎኑ እኛ መጥፎዎች አይደለም። እኛ በደረሰብን ችግርና መከራ አንዳንድ መጥፎ ነገሮች ላለፉት 3 ዓመት እዛ አካባቢ ቢሆን ለደረሰብን ነገሮች ማለት 3 ዓመት ስንል ከዛ በፊት አልነበረም ማለት አይደለም። ግን የከፋው ማለት ነው ከሚድል ኢስት ዋር በኋላ ኦክቶበር 7 2023 ከዛ በኋላ ማለት ነው። በተለያየ መንገድ ነው የደረሰው። በተለያየ መንገድ ነው። ለዛ ነው አንዳንድ ጊዜ እኛም ትንሽ ውስጣችን በጣም ስለተጎዳ የምናደርጋቸውን ነገሮች ትንሽ ጠንከር እናደርጋቸዋለን ወደ ፈጣሪ ስለምን የዛን ጊዜ የሚያደረግናቸው ነገሮች ዛሬ ያው እንግዲህ ዋጋ እየተከፈለባቸው ነው። ፈጣሪ የተመሰገነ ይሁን። ዋጋ እየተከፈለባቸው ነው። አገሪቱ እና ህዝቡ ዋጋ እየከፈሉ ነው። የሙሴ አምላክ ምስክራችን ነው። የጠየቅናቸው ብዙ ጥያቄዎች ቢኖሩም ጠቅላላ በሚባል ሁኔታ የተመልሰው በአንድ ጠጠር ሁለት ወፍ፣ በአንድ ጠጠር ሁሉም ወፍ እንደሚባለው ብዙዎቹ ተመልሰው ዛሬ ዋጋ እየተከፈለባቸው ነው። የሚያሳዝነው ነገር ያው እንግዲህ እንደምታዩት ነው። አንዳንድ ጊዜ ትንሽ ይከብዳል። ለኃጢአተኛ የመጣ መቅሰፍት ለጻድቃን ይተርፋል ይላሉ የእኛ ሀገር ሰው። ቢያውቁ ደስ ይለን ነበር። ምክንያቱም እኛ መጥፎ አይደለም። ለማንም ፌቨር ለማድረግ አይደለም። በይበልጥ ለጠላቶቻቸው ፌቨር ለማድረግ አይደለም እኛ የምናደርጋቸው ነገሮች ሁሉ። ግን ትንሽ ቆየት ብሏል። ነግረናቸው ነበረ በቪዲዮ በዩቱባችን። አይውሽ መልሰው ቢጭኑት ደስ ይለን ነበር። 2026 ላይ ያጠፋ ነው። ከዛ በፊት የነበረውን ቪዲዮ ማለት ነው። ነግረናቸው ነበረ። በዚህ ከቀጠላችሁ የሀገሪቱን ውድቀት ታፋጥኑታላችሁ። እሱን ደግሞ አይዟችሁ ብቻችሁን አትለፉም ብለናቸው ነበረ። እና የእኛም ኃይሎች ኢንቮልቭ አደረጎ ሲራጅ ደረሰኝ። አሁን እንግዲህ እዚህ አካባቢ ናቸው ያሉት ማለት ነው። እዚህ አካባቢ ያሉ ኃይሎቻችን ይላሉ። እዚህ አካባቢ ከሲስተም ጌት ኪፐሮቹ ወይም አንደር ከቨር ኤጀንቶቹ እዚህ አካባቢ ያሉ እየጠበቁ ነው ይላል። የእኛ አንዱ ነገር ምንድን ነው? አንድ ነገር መጠይቅ አለባት ይቺ ሀገር ወይም ይሄ ህዝብ ወይም ይሄ መንግስት እንደ ሀገር እንደምንላችሁ እኛ ለማንም ፌቨር ለማድረግ አይደለም። በእውነቱ ለማንም ፌቨር ለማድረግ አይደለም። ግን ያው ይቅርታ መጠየቅ አለባቸው። ካሳ መክፈል አለባቸው። በዚህ ከቀጠለ ብዙ ነገሮች ይበላሻሉ። እመኑን። የእኛ ንግግር እንደ ንግግር ይቀራል። ተግባሩ ግን ሁሌም ቢሆን ይገለጣል። ዝም ብሎ አይደለም። የፈጣሪ ባሪያ ሲባል ዝም ብሎ አይደለም። እኛ ስንል እኛ ማለት እኔ ብቻ አይደለሁም። እኛ ማለት ብዙ ነው። ውስጡ ያለው ነገር ብዙ ነው እና ያው ይቅርታ መጠየቅ አለባቸው። ካሳ መክፈል አለባቸው። የእኛን ይቅርታ በትክክል 100% ማግኘት አለባቸው። እቺ ሀገር ማግኘት አለባት ለሚቀጥለው ዘመኗ ማለት ነው። ለሚቀጥለው ለተወሰነ ዓመት ቢያንስ ለሚቀጥለው 80 ዓመት በህይወት እስካለን ድረስ ማለት ነው። አምላክ የሰጠን ጸጋ እሱ ነው። ለሚቀጥለው 80 ዓመት ያክል እንኳን ቢሆን እቺ ሀገር
ለመኖር ከኛ ይቅርታ መጠየቅ አለባት። አንድ ጥያቄ መጠየቅ አለባት ይህች ሀገር። ምንድን ነው? በመቼ ቀን ነው ከነዚህ ሰዎች ጋር ወይም ከዚህ ሰውዬ ጋር እንዲህ አተካራ ውስጥ የገባሁት? መቼ ነው የተላተምኩት ብላ መጠየቅ አለባት። ምክንያቱም የመጪው ያስከፋል። ሁሉም ነገር ያልናቸው እየሆኑ ነው። አሁንም ያው ነው። ገና ደግሞ ምን ይደረግ? ገና ነው። አሁን ከውጭ ወደ ቤት ሲመጣ ከውስጥ ወደ ውጭ ነው የሚወጣው። ይሄ ሁሉ ዝም ብሎ አይደለም የመጣው፣ በልመና ነው። ፈጣሪ ለምነን ነው። እንዳትዘናጉ፣ ይልቅንስ እንዳይመሽባችሁ ይቅርታ ጠይቁ። የበደላችሁትን ይቅርታ ጠይቁ። እመኑን፣ ትልቁ ተራራ የተሰራው ከአፈርና ከጠጠር ነው። ሁሉንም ስታነሳው ባዶ ሜዳ ነው የሚሆነው። የእኛም ነገር እንደዚህ ነው እያደረግን ያለ ነው። ይህ መልእክት የሚተላለፈው ከአራተኛው ማህበረሰብ ነው። እናመሰግናለን። ቻው